ሰላም ጤና ይስጥልኝ ውድ ጀሚሾ ቤተሰቦች እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሳችሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله በዚህ በሀገር አሜሪካ በምን መልኩ በዓሉ እንደሚከበር በተለይ ደግሞ ባህሉን ጠብቆ እኛ ሀገር ደመቅ አድርጎ በማክበር የሚታወቀው የጉራጌ ማህበረሰብ በምን መልኩ ደግሞ አሜሪካን ውስጥ ያከብራል የሚለውን በእናቴ አማካኝነት ወደ እናንተ የምናደርሰው ይሆናል። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ክትፏችን እንግዲህ ቅቤ በጥዋ ቀርቧል። ማሻአላህ በባህላችን መሰረት ቅቤ እንጨምራለን። ዋው አረፋ የሚመስለው እንደዚህ ነው ቅቤው ፍሰስ ሲልበት። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ማሪቱዬ እሷንማ ካገኘሽ በጣም ጨዋታ አዋቂ ናት፣ ደግሞ ብዙ ገጠመኛላት። እኔና ብዙዬ እንዲህ በረንዳ ወጣንና ለካ አልጋው በኔ ስርክ የሚነካ ነው። እንደምናየው ባዶ ነው ቤቱ። ምን እናርገ እንግዲህ አልና በኋላ ሰውዬው ይሸልላሉ። ዞረው ሲመጡ እንዴት እንድ ማሪ ምን ሆናችሁ ብዙዬ ምን አንዱ አተኙም እንዳልደከማችሁም እንዳያሉ ኧረ ዛሬ ስጅላችን ሆኖ እንኳን አልጋ ኬሻም የለው አልኳቸው። تقبل الله منا ومنكم عيد مبارك علينا وعليكم እኔ ኢትዮጵያ ያለ መሰለኝ እና እዚህ ጋር ባህሉ በቃ ኢትዮጵያ ኮፒ ነው። እኔ ኢትዮጵያ ግን እዚህ ጋር ያለው ምግብ እንደ ኢትዮጵያ ያለው ነው። እናንተ ቤተሰቦችም ሁላችሁም እንኳን አደረሳችሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله